Happy birthday to you. Happy birthday. እግዚአብሔር ለኔ ሰጠኝ በረከቴ ነው ትጋቴ ነው ብርታቴ ነው እና ባህሪው በጣም ደስ የሚል ልጅ ነው በዚህ እድሜው እያንዳንዷን ነገር ያስታውሳል ያስብልኛል አይደለም 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 ዓለም ካንተ ጋር በጣም ደስ የሚል ነው አመሰግናለሁ ጎበዝ ነጋዴ እግዚአብሔር ይመስገን እንግዲህ ልጄ ከተወለደ 5 አመት ሞላው የ5 አመቱን ፕሮግራም ከጓደኞቼ ጋራ ልናከብር እዚህ ግሪን ሃውስ ተገናኝተናል ለምትመለከቱት በጣም የሚያምር ዲኮር አድርጌ በሚያምር ሁኔታ እንግዶቼን እየጠበቅኩኝ ያለሁት እናንተ ደግሞ የፒናት ቲዩብ ቤተሰቦቼ አብራችሁ በጋራ ሆነን የልጄ ልደት ምን እንደሚመስል ትንሽ አድርገን እንመለከታለን ማለት ነው እስከ ፍጻሜው ድረስ አብራችሁ ቆዩ ከዛም በተጨማሪ ደግሞ ለልጄ ያላችሁን መልካም ምኞት ግለጹልኝ እላለሁኝ አብረን እንቆይ ያው እናትነት በጣም ደስ ይላል ኃላፊነት ነው ደስታ ነው ብዙ ነገሮችን የምናይበት ሴት ልጅ የሆነ ሁለተኛ የራሷን ማንነት ድጋሚ የምታይበት ሁሌም ቢሆን ለልጆችሽ ሙሉ ያለ መሆን ስሜት የሚሰማሽ ያጎደልሽባቸው የሚሰማሽ ለመሙላት የምትጥሪበት ፕሮሰስ ነው እግዚአብሔር ይመስገን በጣም ደስ የሚል ስሜት አለው እናትነት ሰላም ክርስቲያን አማኑኤል እንኳን ለ5ኛ አመት የልደት በዓል በሰላም አደረሰ በጣም እንወዳለን ደስ ብሎኛል ዛሬ እዚህ ስለሆንኩኝ ልክ ስፓይደርማን በጣም ጎበዝ እንደሆነ መዝለል እንደማይፈራ ዓለምን ሁሉ መጎብኘት እንደሚወድ ሰዎችን መርዳት እንደሚፈልግ እንደ ስፓይደርማን በጣም ጀግና ሰዎችን የምትወድና ለሰዎች ሁሉ መልካምን ማድረግ የምትፈልግ ልጅ እንደሆን ካይቻለሁ ወደፊት ደግሞ ስለምትሆነው በጣም ጎበዝ ልጅ በጣም ደስ ይለኛል አጎትህ ስለሆንኩ በጣም ኮራለሁ ዓለምን አብረን እንዞራለን እንማራለን እናድጋለን ዓለም ካንተ ጋር በጣም ደስ የሚል ነው አመሰግናለሁ ውሹዬ ያው ሁሉም እናት እንግዲህ ስለልጇ ብትጠየቅ ልጄ በጣም ደስ የሚል ልጅ ነው የምትለው ልክ እንደ ማንኛውም እናት ውሹዬ ያው ክርስቲያን በጣም ደስ የሚል ልጅ ነው እግዚአብሔር ለኔ ሰጠኝ በረከቴ ነው ትጋቴ ነው ብርታቴ ነው እና ባህሪው በጣም ደስ የሚል ልጅ ነው በዚህ እድሜው እያንዳንዷን ነገር ያስታውሳል ያስብልኛል አጫዋቼ ነው ብቻ ነው እንጃ ደስታ ነው ቤተሰብ ውስጥ እሱ ሲኖርና ሳይኖር እኩል የሆነ ግልጽ የሆነ ልዩነት አለውና በቃ ደስታ የሆነ ልጅ ነው ክርስቲያን ልጄ እንኳን ተወለድክልኝ በጣም ነው የምወድህ እደግልኝ በሞገስ በጥበብ በእውቀት በማስተዋል እግዚአብሔርን በመፍራት እደግልኝ ዘመንህ ህይወትህ የተባረከ ይሁን በጣም እወድሃለሁ ክርስቲያን ሲያደርገው ደስ የሚለኝ ነገር ምንድነው የመጀመሪያው ስንተኛ ተቃቅፈን ስንተኛ እግሩን ላይ እንደዚህ ጭኖ አጣጥፎ የሚተኛው ነገር በጣም ነው የሚያስደስተኝ ያሳዝነኛል ትንሽ የሰውነቱን ላይ ጥፍጥፍ አድርጎ ነው የሚተኛው እሱ ደስ ይለኛል በእንቅልፍ ልቡ ይስመኛል ለሊት ላይ ድንገት ሳላስበው ምናምን ብሎ ማሚ ወድሻለሁ ምናምን ይላልና ይሄ ለየት ይልብኛል ከዛ ውጪ ሲጫወት ገና በዚህ እድሜው ስለ ትምህርት ብዙም ሳይገባው
ለመማር ሲጥር ምናምን ያስደስተኛል። እንኳን አደረሰ። ዋው 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 ሃፒ በርዝዴይ ቱ ዩ ሃፒ በርዝ ዋው 5 ዓመት አይደል? በዚህ አጋጣሚ በጣም ደስ ብሎኛል። ዛሬ የፕኒኤል ደግሞ ለልጇ ያላትን ክብርና ፍቅር የገለጸችበት የልደት በዓል ነው። በእውነት በጣም ልትመሰገኝ ይገባል። በጣም አመሰግናለሁ መሲ። እንዳንቺ አይነት እናት አይጥፋ። እንደዚህ አይነት ልጆቻቸውን ለማስደሰት ደፋ ቀና የሚሉ ልጆች ላይ ደግሞ እንደዚህ አይነት ነገር መስራት ለነገ ደግሞ ትልቅ ነገር ይዞ ነው አሁን የሚያድገውና አይምሮ ውስጥ የሚያስቀምጠው ነገር አለ። ስለዚህ በጣም ጥሩ ነገር ያደረግሽው እኔ ደስ ብሎኛል። ኔክስት ግን ልጆችን እዚህ ልደት ባክበር አለብኝ ቢያስ በጣም ደስ ይላል እና ለፕኔል ቪቫ ቪቫ ክርስቲያንዬ እንኳን ተወለድክ። ሃፒ በርዝዴይ። እግዚአብሔር በሰላም በጤና እንኳን ለዚህ ያደረሰ እደግልን ተመንደግልን። አድጎ ምን ቢሆን ደስ ይለኛል? ነጋዴ ቢሆን ደስ ይለኛል። ጎበዝ ነጋዴ ግን እኔ ፈለገውን እንዲሆን እፈቅዳለሁ። በዛ ስለማምን ግን ጎበዝ ነጋዴ ቢሆን ደስ ይለኛል። ክርስቲያንዬ እንኳን ተወለድክ። ፈጣሪ ያሳድግህ። አድገህ ሀገርን የምትጠቅም እናትን የምትጠቅም ዘመድ የምትወድ ከፍ እንዲያረግህ እግዚአብሔር በመጎስ እንዲያሳድግህ እመኝልሃለሁ። እኔ አክስትህ በጣም ነው የምወድህ። ላቭ ዩ ክርስቲያን እንኳን ተወለድክ። እወድሃለሁ። እንግዲህ ለሌላ ቀን ለ6ኛ ዓመት በሰላም ያገናኝ። ክርስቲያን እወድሃለሁ። እግዚአብሔር ይመስገን በጣም ደስ ብሎኛል። ምክንያቱም የሆኑ ጊዜያቶች ላይ አይደለም እንደዚህ አይነት ትልቅ ፕሮግራም አዘጋጅቼ የልጄ ልደት ማከብር ምናልባት ምን አበላው ይሆን የት ቤት አኖረው ይሆን እንዴት ያድግ ይሆን የሚል በጣም በቃ የተጨነኩባቸው ብዙ የጸለይኩባቸው ጊዜያቶች ነበሩና እኛ ሳንሆን እግዚአብሔር ለሰጠን ልጅ እሱ ነው ኃላፊነት የሚወስደውና ያ ሁሉ ጊዜ አልፎ ዛሬ ላይ እንደዚህ ትልቅ ባለ ፕሮግራም የስራ ባልደረቦቼን ጓደኞቼን ጠርቼ ልደቱን ማክበር በመቻሌ በጣም ደስ ብሎኛል። 5ኛ ዓመቱ ስለሆነ ደግሞ የበለጠ በጣም ደስ ብሎኛልና ክርስቲያን ዛሬ ቀን እንኳን ደረስ እንኳን ተወለድክ። በጣም እንዳለው እንኳን ደስ የ10 ዓመት ነው አይደለም። 9 ዓመት ነው አይደለም። 8 ዓመት ነው አይደለም። 7 ዓመት ነው አይደለም። 6 ዓመት ነው አይደለም። 6 ዓመት ነው አይደለም። 5 ዓመት ነው
ሁሉም ነገር በመፈልገው መልኩ ተከናውኖልኛል። በጣም ነው ደስ ያለኝ። የልጄ ልደት እንደዚህ ባለ መልኩ ማክበር ፈልግ ነበረ። እግዚአብሔር ይመስገን። እግዚአብሔር በጊዜው ነገሮችን ሁሉ ያከናውልናል። እንደዚህ ደግሞ የምትመለከቱት በጣም ውብ የሆነ ቦታ በጣም ስለወደድኩት ለእናንተም ደግሞ የት ይሆናል ስለምትሉ ልጠቁማችሁ። አድራሻው ቦሌ ከቤ ኬክ ቤት ጀርባ ነው የምታገኙት። ከታች ደግሞ እናስቀምጥላችኋለን። ቼክ አድርጓቸው። የእውነት ለተለያየ ፕሮግራም፣ ለቀለበት፣ ለሰርግ፣ ለልደት በጣም ነው የምትወዱት። እዚህ ጋር የምትመለከቷቸው በጣም የሚጣፍጡ ኬኮች አሉ። እንዲሁም ደግሞ ወደዛ ጋር ስትመለከቱ የሚጣፍጡ በጣም ቆንጆ ምግቦች አሉ። እነዚህን ሁሉ ደግሞ ያቀረቡልን ፊላ ኬተሪንጎች ናቸው። የእውነት በጣም ደስ የሚል ቆንጆ የሚጣፍጥ ምግብ እንዲሁም ደግሞ በበቂ ሁኔታ በቃ ተርታትረፍፎ ማለት ይቻላል ፕሮግራማችን እየተካሄደ ያለው ፊላ ኬተሪንግ። ሀይሚዬ በጣም አመሰግናለሁ የኔ እናት። ቴንኪዩ በጣም ደስ ብሎኛል። በጣም ቆንጆ በጣም የሚጣፍጥ ምግብ ነው ያቀረብሽልኝ። እንግዶቼ በጣም ደስ ብሏቸዋል። በጣም ደስ ብሎኛል። እንግዲህ እናንተም ፊላ ኬተሪንግ ብላችሁ ሰርች ማድረግ ወይም ደግሞ እነሱን ቼክ ማድረግ ትችላላችሁ። የእውነት ለመናገር ባለው አገልግሎት ስለተደሰትኩኝ የሰጡኝ አገልግሎት በጣም ደስ የሚል ስለሆነ እንደዚህ አይነት አገልግሎት የሰጡንን ሰዎች ደግሞ አያይዘን ያው ቴንኪዩ ማለት ስላለብን ነው ይሄንን ቪዲዮ እየሰራሁላችሁ ያለሁትና ሁላችሁም ይሄንን አገልግሎት ስትፈልጉ ቼክ አድርጓቸው። ከዛ በተጨማሪ እኔን እንዲሁም ደግሞ ልጄን ጨምራ እንደዚህ ቆንጆ አድርጋ ያሳመረችን ደግሞ የሺ ጥበብ ናት። የሺዬ ጓደኛዬ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር በብዙ ነገር ይባርክሽ። እናንተም ደግሞ አብራችሁኝ ስለነበራችሁ ስለቆያችሁ በጣም አመሰግናለሁ። አሁንም የሁላችሁም በረከት ይደርሳልና ልጄን ባርኩልኝ። መልካም ጊዜ